በምንድነው ሰው ራሱን የሚበድለው? ሲርበው አለመብላቱ ራስን መበደል ነው። ከአቅም በላይ ስራ እየሰሩ ራስን መጉዳቱ ራስን መበደል ነው። ነገር ግን የከፋው ራስን መበደል ነፍስያችን ወንጀል ላይ እንድትወድቅ በወንጀል እንድትረክስ እንድትቆሽ መፍቀድ፣ አላህ የከለከላትን እንድትዳፈር አላህ ያዘዛትን ከመስራት ወደ ኋላ እንድትል መፍቀድ ትልቁ የነፍስ በደል ይህ ነው። ሰው ሌላ ሰው ሲበድለው አይፈቅድም፣ አይወድም። ተበደልኩ ይላል፣ ያዙኝ ልቀቁኝ ይላል፣ ፍርድ ቤት ይሮጣል፣ ፖሊስ ጣቢያ ይሄዳል። እገሌ የበደለኝ ብሎ ስሜን ያጠፋ ብሎ ገንዘቤን ቀማ ብሎ አካሌን ጎዳ የቤተሰቤን ሕይወት አጠፋ ብሎ በደልን አይቀበል። ተበደልኩ ብሎ እንቅልፍ ይርቀዋል። ፍትህ ለማግኘት ማያደርገው ሙከራ የለም። ራሳችንን ሰው ሲበድለን ከምንረበሸው በላይ የሰው በደልን ከምንጠላው በላይ ራሳችንን ከመበደል ልንጠነቀቅ ይገባናል። ሰው ቢበድለን ውጫዊ አካላችን ነው የሚበድለው፣ አካላችን ነው የሚበድለው የሚጎዳው፣ ገንዘባችንን ነው የሚጎዳው። ሰው ግን ራሱን ሲበድል የሚበድለው ነፍሱን ነው። አንድ ያለችው ነፍሱ የሰው ልጅ ነፍሱ ከአይኑም ከእጁም ከእግሩም ከንብረቱም በላይ ናት። ገንዘብ ይተካል፣ አካል ይታከማል። ትልቁ በደል ነፍስን መበደል ነው። ነፍሳችንን የምንበድለው ከማንም በላይ እኛ ራሳችንን በምን አላህ የከለከለንን በመዳፈር ሰዎች አካላዊ ጥቃት አድርሰውብን ከምንጎዳው በላይ ወንጀል ስንሰራ ነፍሳችን ትጎዳለች። ከአላህ ጋር ያለን ግንኙነት ይበላሻል። አላህ በተከበረው ቃሉ ቁርአን ውስጥ ያለ ረጅም መሐላ ምሎ የነገረን እውነታም ይሄ ነው። ቀድ አፍለሐ መን ዘካሃ ወቀድ ኻበ መን ደሳሃ። ቁርአን ላይ የተለያዩ የመሐላ አይነቶች አሉ። ቁርአን ውስጥ ካሉ መሐላዎች ሁሉ ረጅሙ መሐላ የተማለው የነፍስን ጉዳይ ለመግለጽ ነው። የነፍስን ጉዳይ ሁኔታ ለማሳሰብ ነው። ብዙ መሐላዎችም ብሎ መጨረሻ ላይ አላህ ምን አለ? ቀድ አፍለሐ መን ዘካሃ፣ ነፍሱን ያጠራት ያጸዳት ሰው የጠበቃት የተንከባከባት ሰው ዳነ፣ ተሳካለት። በተቃራኒው ደግሞ ነፍሱን ያቆሸሻት ያዋረዳት ሰው ደግሞ ከሰረ፣ አፈረ፣ ተዋረደ ይላል። ቁርአን ውስጥ ከፋቲሃ እስከ ሱረቱ ናስ በንቀራ ብናገላብጥ የነፍስን ጉዳይ ለመንገር ከተማለው የበለጠ ረጅም ተደጋጋሚ መሐላ የለም። አንድ መሐላ፣ ሁለት መሐላ፣ ሶስት መሐላ እናገኛለን ለአንድ ለትልቅ ጉዳይ ሁለት ሶስቴ ይምላል አላህ። ግን 10 አካባቢ መሐላዎችን ብሎ አላህ የነገረን ነገር ቢኖር ምንድነው? ነፍሱን ያጸዳት ሰው ዳነ፣ ትልቅ ሰው ሆነ፣ ያሰበው ተሳካለት። በተቃራኒው ደግሞ ነፍሱን ያቆሸሻት ያረከሳት ሰው ደግሞ ከሰረ፣ ተዋረደ ይላል። ነፍስ በምንድነው የምትቆሸው፣ የምታንሰው፣ የምትዋረደው? በወንጀል ነው።